ገነዩን ቀኑን የሰላም የበረከት ያደርግልን። ኃያል ሰማዕት ቅዱስ ጊዮርጊስ ከፈጣሪው ያማልደን፣ በቃል ኪዳኑ ይጠብቀን፣ ክፉን ሁሉ እግዚአብሔር ያርቅልን። የሰላም አምላክ ከኛ ጋር ይሁን። ሀገራችን ሰላም ያርግልን፣ ሕዝቧንን በሰላም በፍቅር ያኖርልን። ጾማችን ለነፍሳችን ድህነት ለኃጢአታችን ስርየት የምናገኝበት ጾም የበረከት ጾም ያደርግልን። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ዕለቱን አስመልክቶ እግዚአብሔር ቃል ተምረናል። የእግዚአብሔር ቃል ምንጊዜም አዲስ ነው፣ በሰማነው ሁሉ እንደ አዲስ እኛንም የሚለውጥ ነውና በማታውም ክፍለ ጊዜ ደግሞ ተገኝታችሁ ቃሉን ልንማር ይገባል። አብረን ልንዘምር። ይህ ወቅት የጾም የሱባኤ ጊዜ እንደመሆኑ መጠን ማሳለፍ የሚገባን በቤተ ክርስቲያን ስለሆነ ነው። በተደጋጋሚ ጉባኤያትን እያዘጋጀን የምንጠራችሁና የቤተ ክርስቲያንን ድምፅ ሰምታችሁ በሰዓቱ ተገኝታችሁ ቃሉን ልትሰሙ ይገባል። ሁልጊዜ መምህራን ወደ አውደ ምሕረቱ ነው ወንበሮ ባዶ ነው ሲሉ እሰማለሁ። ይህ ንግግርም አስፈላጊ አይደለም። ሁልጊዜ መነገር አይገባም። በተዘጋጀው ስፍራ መተን በአግባቡ እንደየጾታችን ተቀምጠን ልንማር ያስፈልጋል። እግዚአብሔር ለቀጠሮ ያብቃን። እግዚአብሔር የፈቀደላችሁ ጉዳይ የሌለባችሁ አስቀድሱ። የአገልግሎታችን ማሰሪያ ቅዳሴው ስለሆነ የምትችሉ አስቀድሱ። የቅዳሴውም ጊዜ እየተጠናቀቀ ነው። 3 ቀን ነው የቀረን። ለዚህ የዚህ በረከት ተካፋይ እንድትሆኑ በቅዱስ ቤተክርስቲያን ስም እናሳስባለን። እግዚአብሔር ይባርካችሁ፣ ይቀድሳችሁ። የሰላም አምላክ ከኛ ጋር ይሁን። ሕሙማንን ይፈውስልን፣ የተቸገሩትን ሁሉ ይርዳልን፣ የተከዙትን ያጽናናልን፣ በስደት ያሉትን ለሀገራቸው ያብቃልን፣ ሕፃናትን ያሳድግልን፣ ሁላችንም የልባችን ሐሳብ ይፈጽምልን። እግዚአብሔር ለቀጠሮ ያብቃን፣ ብርሃነ ትንሣኤን ያሳየን፣ ሰላማዊ ቀን ይዘዝልን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የሚበድሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ የክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አምላካችን መድኃኒታችን ኃጢአታችን በደላችን ይቅር ብሎ መንግሥቱ እንዲያወርሰን እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልደ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የሊቀ ሰማዕታት የቅዱስ ጊዮርጊስ ቃል ኪዳን አማላጅነት በሁላችን ላይ አድሮ ይኑር። የማይሠራ ኃጢአት እግዚአብሔር ይፍታ።